ዛሬ ባሌ ላይ ያየነው ስንዴን ኤክስፖርት የማድረግ የማስጀመሪያው ሂደት ለኢትዮጵያ ከሚገባት ማድረግ ከሚገባን የመጀመሪያው ትንሹ ስቴፕ ነው። መላው የኢትዮጵያ ሕዝብ መገንዘብ ያለበት እኛ የምናልም ያለምነውን የምንናገር ለተናገርነው ጉዳይ ቀን ከሌት የምንሰራ የሰራነውንም ፈጽመን የምናሳይ እንጂ እንዲሁ የምንቃዥ ሰዎች አይደለንም። ከጅምሩ እናልማለን፣ ያንም በቅጡ እንናገራለን፣ ለዚያም ተክተን እንሰራለን። አሳክተን እኛም ዓለምን በጋራ ማየት እንድንችል እናደርጋለን። በብዙ ጅምሮቻችን ላይ ይሄንን በተግባር ለኢትዮጵያ ሕዝብ ማሳየት ተችሏል። ነገር ግን ግሪን ሌጋሲ ስንል ህዳሴን እንጨርሳለን ስንል ፕሮጀክቶች ጀምረን እንጨርሳለን ስንል ከነበረው ፈተና በላይ ስንዴ ከእንግዲህ በኋላ ኢትዮጵያ ኢምፖርት አታደርግም፣ ከውጭ አታስገባም የሚለው ራዕይ ለብዙዎች በቀላሉ የሚቀበሉትና የሚዋጥላቸው አልነበረም። ደሞ ኢትዮጵያ ከልመና ወጥታ ገዝታ አስገብታ ከመብላት ወጥታ አርሳ ራሷን አብልታ ከዚያ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሐሳብ ተጋርተው ለመስራት ተቸግረው ነበር። ነገር ግን ሶማሌ ክልል በእርሻ የማናቀው ክልል ሳይቀር ለማመን በሚቸግር ደረጃ ስንዴን በዘመናዊ መንገድ ማረስ፣ ማምረት፣ መብላት ብቻ ሳይሆን ለመሸጥ የሚያበቃ ምርት ማየት እንድንችል አድርገዋል። በአማራ ክልል በግብርና ዘርፍ እጅግ አስደናቂ ውጤት አመጥቷል። የክረምቱን ትተን በዚህ በጋ ብቻ ከ250 ሺህ ሄክታር በላይ ስንዴ ዘርተዋል። በኦሮሚያም የታየው በደቡብም የሚታየው ይህ አስደናቂ ውጤት መላው የኢትዮጵያን ሕዝብ አጥግቦ ከኢትዮጵያ አልፎ ለኛ ጎረቤቶች ተሽጦ ወደፊትም ቀደም ሲል እንዳስቀመጥነው ኢትዮጵያ ኤድ ብለን ለተቸገሩ ሰዎች ለመርዳት የሚያስችል የተሟላ አቅም ኢትዮጵያ አላት። ተክተን ብንሰራ የምንፈታው የሚጨበጥ የሚታይ ችግር በእኛ መፍትሄ ደግሞ የብዙ ሰዎች ሕይወት ከአደጋ ከሞት ሊድን ይችላል። ይሄ አንድ ጉዳይ ነው። በሌላ መንገድ እኛ ተናግረን ሰርተን ከማሳ ወጥተን ለልዩ ተቋማት የሚሸጥ ስንዴ ለማየት ስለበቃን መከናወን ሁልጊዜም የሚሰጠው ከፈጣሪ ስለሆነ የረዳንን ፈጣሪ እጅግ አድርገን እናመሰግናለን። ለመላው ኢትዮጵያ ሕዝብ በየዕለቱ የሚሰሙ አሳዛኝ ዜናዎች ከግራ ከቀኝ ያሉ ቢሆንም ኢትዮጵያውያን መበልጸግ ስለምንፈልግ አይናችንን ከልማት፣ አይናችንን ከሰላም፣ አይናችንን ከብልጽግና ሳናነሳ በወንድማማችነት ስሜት ተደማምጠን ተከባብረን የአንደኛውን መሻት አንደኛው እያደመጠና እየተወ የበለጸገች ለራሷ የምትበቃ ለሌሎች የምትተርፍ ሀገር መፍጠር አለብን። ችግር ኮሽ ባለ ቁጥር የምናኮርፍ ሳንሆን ለምን ተፈጠረ ብለን አስተውለን በጥሞና ገምግመን መፍትሄ ለማምጣት የምንተጋ መሆን አለብን። ከየትም ቦታ አንድ ድርጊት ሲከወን ለዛ ምላሽ ለመስጠት የምንሮጥ መሆን የለብንም። ድርጊትና ለድርጊት የሚሰጥ ግብረ መልስ ለየቅል ነው። ድርጊት ታስቦ ታቅዶ ለሆነ ዓላማ የሚፈጸም ነው። ግብረ መልስ ግን ኢሞሽናል ነው። ግብረ መልስ ድንገቴ ነው። ድንገቴ ስለሆነ ሎጂክ ይስታል። ድንገቴ ስለሆነ እውነት ያዛባል። ድንገቴ ስለሆነ ጥፋት ያመጣል። እኛ ሪአክት የምናደርግ ሳንሆን አስበን አልመን የምንፈልገውን ነገር አክት የምናደርግ መሆን አለብን። ይህንን ስናደርግ በስንዴ ኤክስፖርት፣ በግሪን ሌጋሲ፣ በመሰረተ ልማት የጀመርናቸው ስራዎች ተሰናስለው ውጤት እያመጡ
የበለጸገች ያደገች ኢትዮጵያን እንፈጥራለን። ልክ እንደ ስንዴው የኢትዮጵያ መንግስት ዓላማና መሻት ኢትዮጵያ በቀደመው መንግስት የተጫነባትን ከፍተኛ ዕዳ ማቃለል ነው። ትልቁ የዚህ መንግስት ህልም በምግብ ራስ መቻል፣ በርከት ላሉ ሰዎች ሥራ መፍጠር፣ የተሻለ ጂዲፒ ማምጣት ብቻ ሳይሆን የዕዳ ቀንበር ያጎበጣትን ኢትዮጵያ ዕዳዋን ማቅለል ነው። ከዚህ ቀደም በብዙ መስክ ተናግረን እንዳከናወነው ሁሉ የኢትዮጵያን ዕዳ እናቃልላለን፣ ኤክስፖርቷን እናሳልጣለን። አንድ የሆነች የተከባበረች የምትዋደድ ትውልድ አርቆ ነገን የሚያይባት ኢትዮጵያን እንሰራለን። ለዚህ ቅዱስ ዓላማ አንተኛም። ለዚህ ቅዱስ ዓላማ ስኬት ፈጣሪያችንና ሕዝባችን ከጎናችን ይሆናሉ። ዛሬም እንደ ትናንቱ ላረጋግጥላችሁ የምፈልገው ኢትዮጵያ አትፈርስም፣ ኢትዮጵያ አትለያይም። ኢትዮጵያ ያሰበችውን ከማሳካት ማንም አያቆማትም። ለዚያ በቂ የሆነ ዝግጅት ያደረግን በብዙ ችግር ውስጥ የተማርን ስለሆን ግራቀኝ በሚሰሙ ነገሮች ሳትናወጡ፣ አይናችሁን ከልማት ሳታነሱ፣ አይናችሁን ከኢትዮጵያ ሳታነሱ ከወንድም ህዝቦች ጋር በጋራ ለመኖር ለመተጋገዝ፣ ምናልባት የከፋቸው ግለሰቦች፣ ቡድኖች ካሉ ለማድመጥ፣ ችግራቸውን ለመስማት፣ ለማገዝ የቀና ልብ እንዲኖረን መንገድ እንዳትስቱ። መንገዳችን ልማት ነው። መንገዳችን ብልጽግና ነው። መንገዳችን አንድነት ነው። መንገዳችን የበለጸገች ኢትዮጵያ ናት። ከዚህ የሚያዛንፍ ኃይል ሲመጣ መፍቀድ የለብንም። በጋራ የበለጸገች ኢትዮጵያ እንድናይ በሌሎች ዞኖች፣ ክልሎችም መሰል የልማት ስራዎች ተከናውነው ማየት እንድንችል ከሁሉ በላይ የሰከነ የተረጋጋ ከህልሙ የማይዛነፍ የሚያልመውን የሚናገር የሚናገረውን ተግቶ የሚከውን ሰዎች ያርገን። በእኛ በኩል የበለጸገች ያደገች አንድ የሆነች ኢትዮጵያን ለልጆቻችን እናሸጋግራለን። ይሄ መለወጥ የሚችል ኃይል በምድር ላይ የለም። አመሰግናለሁ።